ውለታን አለመርሳት የሰው ውለታ ከብዷችሁ ያውቃል? አላስቀምጥ አላስኬድ አላስተኛ ያላችሁ የሰው ውለታ ሲኖር ይሁን? የሱንስ ውለታ አላህ እንጂ እኔ ያልመልሰውን ብላችሁ ከራሳችሁ ጋር ወርታችሁ ይሁን? እንኳን እኔና እናንተ ነብያችንም አለይሂ ሰላቱ ወሰላም ቢሆኑ ምድርን ሲሰናበቱ አቡበክር ለርሳቸውና ለዲኑ የዋሉትን ውለታ ያሳስባቸው እንደነበር ግልጽ ነው። ሁሉንም ሰው ውለታ መልሰናል የአቡበክር ሲቀር ነበር ያሉት ምድርን ሲሰናበቱ አካባቢ። ሙእሚን የሰውን ውለታ የሚረሳ አይደለም። የአምላኩንም የነብዩንም የወላጆቹንም የቤተሰቦቹንም የባለቤቱን የአኺራ ወንድም እህቶቹን መልካምነት አይዘነጋም። ታዲያ ነብዩ አለይሂ ሰላቱ ወሰላም መልካም የዋለላችሁን ሰው ካሱት፣ መካስ ካልቻላችሁ ደግሞ ዱዓ አድርጉለት ነበር ያሉት። በነገራችን ላይ ውለታ ገንዘብ ብቻ አይደለም፣ ሰዎች ለኛ የዋሉት መልካምነትም ጭምር እዳችን ነው። በተቻለ ሁሉ መርሳት የለብንም። ሰንደክም መልካም ቃላትን ያዋሱን፣ ገንዘብ ያበደሩን፣ እጅ ሲያጥረን ያሳከሙን፣ ጉዳያችንን ሳንነግራቸው ምን ልርዳ ምን ጎልሃል ብለው የጠየቁን፣ ደስታችን ብቻ የሚያስደስታቸው፣ ማግኘታችን የሚያስፈነድቃቸው፣ በሰው መሃል ደምቀን መታየታችን